በቀጣሚ ነጃሽ 7 ጊዜ እኮ ሰራዊት ልኳል ድጋፍ ሰጭ ለነብዩ ልጆቹ ሳይቀሩ አሪሃ አብነዘር ሳይቀር 14 መሰረታቸው እኮ ሀበሻ የሆኑ ህይወታቸውን ሰውተዋል በጂሃድ በነብዩ ጎን እኮ 82 ሐዲሳቸውን የሚመዘግብ በጎናቸው የሚያገለግል خدمው 5 ነገር እኮ እኛ ብቻ ነን እንዛድል ያለን شرف الصحبه ለነብዩ ጓደኝነት صحابي ማለት ቀላል አይደለም አንድ ደቂቃየ ነብዩን ሰለላሁ ዐለይሂ ወሰለም صحابي ይባላል شرف الخدمه النبويه በወንድም በሴትም شرف الجهاد አለንበት شرف الهجره ምንለው የስደቱ ክብር አለንበት ተማም እና ይሄ ሁሉ 5 ነገር شرف السبق الى الاسلام ይሄን ጥሪ በመጀመር በወንዶች ሁለተኛ ነን ከአቡበክር ቀጥሎ ቢላል ነው በሴቶች ሁለተኛ ነን ከኸዲጃ ቀጥሎ ኡማይመን ናት በሀገር ሁለተኛ ነን በአህጉር አንደኛ ነን በአህጉር ሁለተኛ ነን በሀገር አንደኛ ነን በንጉስ አንደኛ ነን በጂሃድ አንደኛ ነን ይሄ ሁሉ ያለን ነገር ነው ስለዚህ የዛ ሁሉ ተጠራቅሞ ነብዩ ሲወለዱ ሰለላሁ ዐለይሂ ወሰለም ኡሙ አይመን ነቻ ያሳደገቻቸው ከናት የቀጠላ እናት ያሏት ወንድ በላቸው መት ያላቸው ከአባታቸው ወረሱት ያችን ሀበሻዊቷ መቤትና 5 ግመሎች ብቻ ናቸው አለም ጀድከቲ መንፋው ወጀድከ ضلن فادا ወባህና ቅርብ እንዳንበብ ከዛ በኋላ ደግሞ ሲሸኙ ከሰባቱ 3ቱ ሀበሾች ናቸው ሸኙአቸው አባስ ልጆቻቸው ፈضل ቀይሰም አሊ ሆነው ሲያጥዋቸው ቢላልና ኡሳማ ሸቅራን ሀበሺ ልጁ ኸደማቸው እነኚህ ውሃ ያቀርቡ ነበር ቁርጓዱ ተቀፍሮ ሲያስተኛቸው እኔ 3ቱ ከቀይሰም ጋር ገብተው ያስተኛቸው እነሱ ናቸው አፈሩን ደልዶብ ካባ እንደምንለብሷት ቀይ ካባ ነበረች ነብዩ ሰለላሁ ዐለይሂ ወሰለም ሸቅራን ከርሶ በኋላ ማንም ያለብሳት ብሎ ሷን አንጥፎ ዛሬ ነው ያስተኛቸው ለዚህ ብሎ አንዳንድ ዑለማዎች ወልዮች ማለት እንችላለን ነብዩን ሰለላሁ ዐለይሂ ወሰለም በህልማችን ባየን ቁጥር በዙሪያቸው የምናገኘው ሀበሾችን ነው ምን ይሆን ሚስጥሩ ብለው ይጠይቃሉ እኔ በአጋጣሚ መዲና ሲሄድ አገናኙን ከዛ ሸህ ጋራ ኑረዲን ይባላል አገናኝ በኋላ ነገርኩት እኛ እኮ 30 እንትኖች ቃላቶች በእኛ ቋንቋ ነው ወረዱት በቁርአን 23 የሚሆኑ ቁርአን አንቀጽ እኛን የሚያሞግሳለ 27 የለብዩ ልጅ አቋም አለ የሚያከብሩብን 30 የሚሆን ሐዲሶች አሉ እኛን የሚያከብሩ ለማንም ዜጋ ያልተሰጠ ذاك ይሄ ነው ለካ ሚስጥሩ አለኝ እንግዲህ ነብዩ ቆመው ያስተናገዱ ዜጋ አሁን ታሪክን ስታቀዛ በአረብኛ ተጻፈ ስለሆነ ሙስሊም ወራኖች ድሮ ብዙ ትኩረት አይሰጡም ነበር ለነብዩ ታሪክ ከዳኒማርክ ዘመቻ በኋላ ነው የነብዩ ላይ ትኩረት ይሰጠው ይሄ ዓለም አቀፍ ሚዲያ ሁሉ ተዋቀሩ አፍሪካ ቀንድም እኮ አፍሪካ ቲቪም እኮ የተመሰረተው በዛ መሰረት እኮ ነበርኩ መስረታው ላይ ቁርጡባም እንደተመሰረተ ሌላ ጣቢያ በእንግሊዘኛ እዚህ ደግሞ በዚህ ነብዩን የማስተዋወቅ ስራ ያን ጊዜ ተደፈሩ ተብሎ ሰለላሁ ዐለይሂ ወሰለም እና ዩሱፍ አልቀርዳዊ እኮ ናቸው ይሄን ድርጅት የሚመሩት ያን ጊዜ ሲመሰረት እኛ በአገራችን በባህላችን